ምዕራፍ 5 የጉዞ አጋጣሚዎች ጊንጥ። ልጅ ኃይሉ ከቋራ ተነስተው ወደ ደንቢያ ለመሄድ በተንከል በኩል ዘለቁ። የተንከልን ቆላ ወጥተው ወይነ ደጋውና ደጋውን ተንከልን ከደረሱ በኋላ በጭልጋ በኩል አቋርጠው ወደ ሰቀልት አመሩ። ከዚያ በሰቀልት ውስጥ ስመ ታላቅ ከሆነችው መቋሚያ ማርያም ሲደርሱ ከአራት ከአምስት ቀኖች የቆላና የደጋ ጉዞ በኋላ የተከተላቸው አጅብ በቅሎውና ጋሰሶ ሁሉ ስለተዳከመ ወደ ባላገር ሰፈር ከመሰማራት ብለው በአንድ የዋርካ ዛፍ ስር ጥቂት ድንኳኖችን አስተክለው አረፉ። ጊዜው የጠራራው በጋ ወራት ከመሆኑም በላይ ሰዓቱ ከእኩለ ቀን እልፍ ብሎ ፀሐይ በጣም ታቃጥል ስለነበር ከተያዘው ስንቅ ምሳ ተበላና የደከመው መንገደኛ ሁሉ በየድንኳኑ ውስጥ አንዳንዱም ከዋርካው ስር ካሉት ቁጥቋጦዎች ቅጠል ቆርጦ እየጎዘጎዘ እንቅልፉን ጀመረ። ልጅ ኃይሉ ድካምና እንቅልፍ ያልተጫናቸው ሁለት ሶስት አሽከሮቻቸውን ወደ ድንኳናቸው አስጠርተው ሲጫወቱ በስተውጭ ድንገተኛ ግርግር ተሰማ። በዚህ ጊዜ ልጅ ኃይሉ ከውጭ የሚሰማውን ግርግርና ድምፅ ለይቶ ለመስማት ፊታቸውን ወደ ድምፁ አቅጣጫ አዙረው ጆሮአቸውን ዘንበል አድርገው ነገሩ ምንድን ነው አሉ። አብረዋቸው ከነበሩት አሽከሮች ሁለቱ በፍጥነት ተነሱና ከድንኳን ወጥተው ድምፁና ግርግሩ ወደ በዛበት ድንኳን ከደረሱ በኋላ ነገሩን አይተው ወደ ልጅ ኃይሉ ድንኳን በፍጥነት ተመለሱ። ነገሩ ምንድን ነው አሉ ልጅ ኃይሉ በእርጋታ። ጊንጥ ናት አለ አንዱ አሽከር። ለጊንጥ ነው ዛዲያ ሁሉ ግርግር አሉ ልጅ ኃይሉ። የለም ሰው ነድፋ ነው። ማንን ነደፈች? ልጅ ዘውዱን። ተምኑ ላይ? የእግር ዘንጋቸውን ተግንባሩ ላይ። ጊንጧ ሙታለች አመለጠች? ኧረ እንጃ አላየሁም። ከዚህ በኋላ ልጅ ኃይሉ ተነሱና ወደ ልጅ ዘውዴ ድንኳን ሄዱ። እንቅልፍ የተጫናቸው ብቻ እንደተኙ ሲቆዩ ሊነቁ የቻሉት በሙሉ ወደ ልጅ ዘውዴ ድንኳን ሄደው ድንኳኑ ጭንቅ ብሎ ሞልቶ የቀረው ሰው ከውጭ በግቢያ ይተራመሳል። ልጅ ኃይሉ ወደ ድንኳኑ ሲጠጉ ሁሉም መንገድ መልቀቅ ጀመሩ። መንገድ እየተለቀቀላቸው ወደ ድንኳኑ ከገቡ በኋላ ድንኳኑ ያለመጠን በሰው ተጣቦ ስላገኙት እንዴ አፍናችሁ ገደላችሁት እኮ በየተራዩት እንጂ ይሄማ ራሱ በሽታ ነው አሉ። ወዲያው ጥቂቶች ከልጅ ኃይሉ ጋር በድንኳኑ ሲቀሩ ሁሉም ድንኳኑን ለቀው ወጡና ከውጭ በድንኳኑ ዙሪያ ቆሙ። እግዚአብሔር ቀላል ያደርግልህ፣ ምን የጊዜ ነደፈችህ አሉ ልጅ ኃይሉ። እንቅልፍ ሸለብ አድርጎኝ ቆይችህ ወደ አንድ ጎኔ እገላበጣለሁ ስል ነደፈችህ። እናቴ እያለ ልጅ ዘውዴ መለሰ። ላብን በፊቱ እንደ ውሃ ይቀዳ ነበር። የጊንጥ ነደፋ አብዛኛውን ጊዜ አይግደል እንጂ ለጊዜው ምን ያህል ልብ እንደሚያጠፋ የሚያውቅ ሁሉ የሚያውቀው ነው። አይዞ በርታ፣ ምንም አይልህ። ለመሆኑ ጊንጧ ተገድላለች አሉ ልጅ ኃይሉ። አዎ እሱስ ገድያታለሁ፣ በድንጋይ ነው የጨፈለቅኳት አለ ልጅ ዘውዴ። የት አለች ዛዲያ አሉ ልጅ ኃይሉ። ትንሿ ድንጋይ ስር ናት አለ ልጅ ዘውዴ ወደ ድንጋዩ በእጁ እያመለከተ። ልጅ ኃይሉ ድንጋዩን አነሱና ስንጣሪ እንጨት ብጤ ብድግ አድርገው የሞተችውን ጊንጥ እያገላበጡ ተመለከቷት። ይህች ምንም ማትጎዳ ናት፣ ባለ 3 ክርክሯ ትንሽ ናት። ያ ባለ 5ና ባለ 7 ክርክሩ ነው ክፉ። እሱ መቼም ተባብ አይሻልም አሉ ልጅ ኃይሉ። እንዴት አትጎዳም? ልቤ እኮ እንደ ቅቤ ቀለጠች አለ ልጅ ዘውዴ። እስቲ እግርህን ልየው አሉ ልጅ ኃይሉ። ይኸው እያለ ከጋቢው እግሩን ሲያወጣው እንደ አንድ ነገር ተድበልብሎ አብጧል። እንዴ አሉ ልጅ ኃይሉ በቁጣ። እንዴ ደንቆሮ ብቻ ነውና የተሰበሰበው፣ ተግሩ ዘንግ ላይ ሲነደፍ ጭኑን በክር ወይም በድግ አላሰራችሁለትም አሉ። ማንም መልስ ሊሰጥ አልቻለም። ለካስ ተዚህ ናችሁና በሉ አሁን ድግ አረም ምላጭና ዋግም ታምጡልኝ። ያው ዝም ብላችሁ ከባችሁ ትንፋሽ መከልከል ብቻ ነው የምታውቁት። እኔ እኮ አሁን ባላዩ ሁሉን ነገር አድርጋችኋል ብዬ ልሄድ ነበር አሉ ልጅ ኃይሉ። ይዋ በምላጭ ልታስቆርጡኝ ነው አለ ልጅ ዘውዴ እንደ ፈራ ሕፃን ያክስቱን ልጅ ፊት አንጋጦ እያየ። መቁረጥ እኮ አይደለም ትንሽ ሸንተፍ ማድረግ ነው አሉ ልጅ ኃይሉ። መቁረጥና መሸንተፍ ምን ልዩነት አለው? እንደው መሸንተፍ የሚለው ቃል ይበልጥ ያስፈራል አለ ልጅ ዘውዱ። ተመልሰህ ሕፃን ልትሆን ነው እንዴ አሉ ልጅ ኃይሉ። አይዋ በየወርጅስት ወይ ምላጭ አልወድም። ሲቸግር እንጂ ባንወዶ በምላጭ ይቆረጣል ብለህ። አይዋ ስሞትልህ በማማ ሞት ትወኝ። ዝም በል ጅል፣ አማረብኝ ብሎ ነው። ጣጣዬ አይዋ አንድ ጊዜ ተተናገርህ እሺ አትል።
እኔስ ተመላጭ ይንጧት ይሻል ነበር አለ ልጅ ዘውዱ ልክ እንደ ሕፃን ልጅ ሊስቅም ሊያለቅስም እየሞከረ። ምላጩን የዛሃ ገመድና ዋግምት ይዞ አንድ ሰው ወደ ድንኳኑ ገባ። ልጅ ዘውዴም እንደ መሳቅም እንደ ማልቀስም እያለ ልጅ ኃይሉን ሲለምን ቆይቶ ምላጩ እንደማይቀርለት ሲያውቅ ጭኑን በድግ እንደታሰረ አውጥቶ ሰጠ። ከዚያም እንግዲህ እንዳሻያችሁ አድርጉት እንደሆነ እግሬ በምላጭ ስትነካ ላይ አለና ፊቱን ወደ ድንኳኑ ግድግዳ መለሰ። ኧረ እባክህ ዝም በል ሰው ይስቅብሃል አሉ ልጅ ኃይሉ። ጦር ሜዳ ላይ ሸሽቻለሁ ሰው ቢስቅብኝ። አንድ ትንሽ ምላጭ የፈራ ሰው ስንት መሳሪያ ስታለት ደፍር ነው። አይዋ እሞት በበላጭ የጣቴን ጫፍ ተሚነኳት ደረቴን ባረር ቢሰነጥቁት ይሻለኛል። የሁለቱ ንግግር ሳያልቅ ልጅ ዘውዴ እግሩ ከተነደፈበት ቦታ ላይ በጥፍር ቢጤ ቡጭር ያለ መስሎ ተሰማው። ማነህ ገና ለመላጭ ተደገሰ እግሬን በጥፍር የምታቆስል አለ። ይልቅስ ቀና በል አለ ምላጭ ያዘው ሰውዬ። እያየሁ ልቆረጥ? ተቆርጧል እኮ። ውሸት? እውነቴን ነው፣ ቀና በል። አሁንስ ባትቀልዱብኝ ምን ቸገራችሁ አለ ልጅ ዘውዴ። ተነሳና በዋግምት ይሞከር አሉ ልጅ ኃይሉ። ልጅ ዘውዴ ይቆርጡኛል ብሎ የጠበቀው ቆሞ የሚመለከቱትን ልጅ ኃይሉን ከመሆኑ በላይ በይጡ መርዝ ምክንያት ድንዝዝ ብሎ የነበረው እግሩ ሳያስበው ሲበጣ የፈራው ምላጭ ምንም ሳይሰማው በመቅረቱ ቀና ብሎ የተፈጣውን እግሩን ባየ ጊዜ ተገረመ። ሁራ ለካ ምላጭ እንዲኑሮ አላያ አለ ልጅ ዘውዱ። ፈሪ አገኝቶ በፍርሃት አስጨነቀህ እንጂ እሱማ እንዲህ ነው አሉ ልጅ ኃይሉ። ልጅ ዘውዴ ለልጅ ኃይሉ ያጎታቸው ልጅ ከመሆኑም በላይ ከእርሳቸው ሳይለይ አክስቱ ከሆኑት እናታቸው ጋር በማደጉና ቅን ልጅ በመሆኑ በጣም ይወዱታል። እሱን ለማበረታታት ሲሉ አውቀው ተናገሩ እንጂ በስቃይ ብዛት ላቡ በፊቱ ሲንቆረቆር ኋላም አይዋ ስሞትል በማማ ሞት ተወኝ ብሎ ያሳደጉትን በዚህ ጊዜ ግን ከሞቱ ጥቂት ዓመታት ያለፋቸውን አክስቱን በጠራ ጊዜ እምባ ካይናቸው ሊያመልጣቸው በታላቅ መላና ያስቀሩት። ከእግሩ ላይ ዋግም ተክለው በጣም ብዙ የማይባል ጥቁር ደም ካወጡለት በኋላ በዚያ ከነበሩት አንዱ ወደ ድንኳኑ ገባና ኧረ እንዲያውም ረስቸው እንጂ የጊንጥ መድኃኒት በድዬ ቋጥሬ ይዤ ነበር እኮ አለ። እስቲ አምጣው አሉ ልጅ ኃይሉ። ሰውየው ከድጉ አንድ ነጭ ሥራ ወጣና በጥርሱ ፈንከት አድርጎ ለልጅ ዘውዴ ሰጠው። ምን ላድርገው አለ ዘውዴ። ቆርጥማ የተነደፈውን ቦታና አካባቢውን ቀባው አለ ባለስሩ ሰውዬ። ልጅ ዘውዴ እንደተነገረው ወደ አፉ አግብቶ ቆርጠም ሲያደርግ ስሩ በጣም ስለመረረው ፊቱን ኩስኩስ አድርጎ ኮሶ አስመሰለና ምሬቱ አንጀት ይቆርጣል አለ። ቶሎ ቆርጥምና በእጅ ላይ እንትፍንትፍ ለቀባው አለ ሰውየው። ልጅ ዘውዴ እንደታዘዘው አድርጎ ሲጨርስ እግሩ ታስሮበት ከነበረው የልጅ ኃይሉ ትርፍ ድግ ተቆረጠና ቁስሉ ተሸፍኖ ታስሮ ሲያልቅ አሁን ፀሐይ ወደ ጀርባችን ስለሆነችና በረድም ስላለች ጫኑና እንነሳ አሉ ልጅ ኃይሉ። እኔ በዚህ ገደቢስ ቦታ አልቆይም፣ በቅሎኝ ጫኑልኝና ሳዘግም ልቆይ አለ ልጅ ዘውዴ። የአንተ በቅሎ አመለኛ ቢጤ ናት፣ ጭልጋ ጥግ ያደረገችን አይቻለሁ። አንተ ሳሞንን ጫን፣ እኔ ባንቱ አሄዳለሁ አሉ ልጅ ኃይሉ። አይዋሙት እኔ ተሽሎኛል፣ የበላይ ስም ስጠራ ነው ጥሎኝ የጠፋ፣ ፍርሃቱ እንደሆነ አጠፋው እንጂ አላውቅም አለ ልጅ ዘውዴ። ከዚያም መድኃኒት የሰጠውን ሰው በዓይኑ ፈለገና አንተ የመድኃኒት ምላሴ ለዘለዘኝ፣ ምላስ ይጎለጉላል እንዴ አለ። አዎ ትንሽ ይለዘልዝሃል፣ ትኩስ ነገር ስትጠጣ አሁን ይተውሃል አለ ሰውየው። አሁን ለዚህ ብዬ መንገድን አስቁም የቡና ፍሉልኝ ልል ነው አለ ልጅ ዘውዴ። ታመመህ ለምን ቆይተን አላፈላልህም አሉ ልጅ ኃይሉ። ምንም አይደለም እኮ አለ ባለስሩ ሰውዬ። ደህና ነኝ አለ ልጅ ዘውዱ። በል በሳሞን ላይ ሁን አሉ ልጅ ኃይሉ። አይዋ የኔ እኮ ምንም አትለኝ። አውቃታለሁ፣ ግም ናት፣ ለታመመ ሰው አትሆንም። ዛሬ ባንተ በቅሎ ሊሄድ ነው? ሲያምህ እንኳንስ በቅሎ የኔስ ብሸከምህ ምን ነውር አለበት? እሺ እንግዲህ ሄዳለሁ። በቅሎዎች አጋሰሶችም ተጭነው ጉዞ ተጀመረ።